ሰላም ጤና ይስጥልኝ ተመልካቾቼ። በዛሬው ቪዲዮ እንግዲህ ካንቫ ኤአይን በመጠቀም ፎቶን አኒሜትድ ወደ ሆነ ቪዲዮ እንዴት መቀየር እንደምንችል አሳያችኋለሁ። ወደ ቪዲዮ መጀመሪያ የምናደርገው ምንድነው? ኢሜጃችንን አፕሎድ እናደርጋለን። የምንፈልገውን ኢሜጅ አፕሎድ እናደርጋለን። ይችኛዋን ነው የምጠቀመው እኔ ኤርፕሌን ምልክቷን። ሴታስ ባክግራውንድ ላታለው። ባክግራውንድ ከሆነልኝ በኋላ ኤዲት ነው የምለው። ኤዲት እናደርገዋለን። ኤዲት ውስጥ ከገባን በኋላ እዚህ ቱል የሚለው ላይ እንመጣና ሲኦል ከዛ በኋላ ወደ ታች ሄደን ማጂክ ግራብ የሚል ኤአይ ቱል አለ ካንቫ ላይ፣ እሱን ሴሌክት እናደርጋለን። የምንፈልገውን የፕሌኑን ፓርት ብቻ ስለሆነ አኒሜት እንዲሆን ነው የምንፈልገው፣ እሱን ሴሌክት አድርጎ ያመጣልናል። ግራብ እንለዋለን ማለት ነው። እንግዲህ ሎድ አድርጎ ሲጨርስ እንመለሳለን። እንደምታዩት የአይሮፕላን ምልክቷን ብቻ ሴሌክት አድርጎ አውጥቶልኛል። እሷን እመርጣለሁ። እሷን ሴሌክት ካደረኩ በኋላ እዚህ ጋር አኒሜት የሚለው ላይ ሄድና አኒሜት እለዋለሁ። ከዛ በኋላ ወደ ታች አደርግና ብሬዝ የሚለውን መርጣለሁ። ብሬዝ የሚለውን መርጣለሁ። ፉል ስክሪን አድርጌ ላሳያቸው አሁን እንዴት አኒሜት እያደረገው እንደሆነ። አውሮፕላኑ ወደዚህ እየመጣ ያለ ነው የሚመስለን ማለት ነው። አሁን የተወሰነ ስኬሉን እስከ መጨረሻው እናደርገዋለን። አሁን ሞር ሪያሊስቲክ ይመስላል፣ አሪፍ ይመስላል። ሁለተኛ ላይ ደግሞ እዚህ ጋር ደግሞ በፎቶ ላሳያችሁ። ፎቶዬን እከታለሁ። ሴታስ ባክግራውንድ እለዋለሁ። ኤዲት ካልነው በኋላ ኤዲት ኢሜጅ እለዋለሁ። ቱል ላይ ከሄድን በኋላ ግራፍ ማጂክ እንለዋለን። ባክግራውንዱን ትቶ የኔን ኢሜጅ ብቻ ሴሌክት አድርጎ ያወጣልኛል። ሴሌክት የሆነውን ክሊክ አደረግና ግራብ እለዋለሁ። የኔን ኢሜጅ ብቻ ሴሌክት እያደረገልኝ ነው። ትንሽ እንጠብቀዋለን። ሴሌክት አድርጎ ከጨረሰልኝ በኋላ ይሄንን ይመስላል። ይሄንን ሄድና አኒሜት እለዋለሁ። እንደ ቅድሙ ወደ ታች መጣና ብሪዝ የሚለውን ስኬሉን እስከ መጨረሻው አደርገዋለሁ ማለት ነው። ፉል ስክሪን አድርጌ ላሳያችሁ። ይሄንን ይመስላል እንግዲህ ኤርፕሌኑ ወደዚህ እየመጣ ነው ይመስላል። ሁለተኛ ላይ ደግሞ የኔ ምስል ዙም ፖፕ አውት እያደረገ ነገር ነው የሚመስለው ማለት ነው። ዛሬ ቪዲዮአችን እንግዲህ ይህንን የምትመለከቱትን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ